ረሰልጠይቀው ምን እሺ ነው ይደረሽ ምናምን ቢው ቆየህብኝ እኮ የኔ ፍቅር በለው እንደዛ ካልኩ እዚህ ሲመጣ ነው የኔ ፍቅር። እሺ ይፍቀርሽ መጋኛ ምን ነው ኖ ቀና እንዴት ነው ታዲያ መጋኛ ይፍቀርሽ የምትለኝ? እሺ ፀጉሬን አታበላሽው ወይና በቃ እኔ ሄዳለሁ። እሺ ደውላለሁ። በቃ ተከታትለን እንሄዳለን። እጃጆሽ ደውይ። አስጨነቀኝ እኮ ተው እንደሱ አትንካኝ። ረፍ በጌታ ምን አጣልኝ? ዋት ሚ አየህ ቀድሜ የገባሁት አንተ ጋር ነው። እኔ ገልደዊ ነበር። አጠገቤ ቁጭ ብላይ ራሱ እንደሌለህ ነው የማስበው። ቀልብሽ እኔ ጋር ስለሆነ እኮ የቱ ዌር ኢዝ ቤኪ? ዚስ ኢዝ ቤኪ። ቤኪ በቃ እንዳልኩሽ አንበሴ የኔ ፍቅር ምን ያመልጥሽ? እናንተ ደግሞ ላይክ ሰብስክራይብ ላይክ እያደረጋችሁ ላይክ ያርጉ እንጂ። ቤኪ ቆየህ እኮ ምንድን ነው? በሰላም ነው? አሉ ደርሻለሁ። የሆኑ ሰዎች እኮ መንገድ ላይ አግኝተውኝ ይዘው ነው። ኧረ አፍጥነው በእናትህ። ደርሻለሁ ሰፈር። በጣም ቆየህ እኮ። እኔ ለቁም ነገር ነው የፈለግኩ። አሁን በሩ ጋር ብቻ ጠብቂኝ። አሁን ላንኳኳ ነው። እሺ ተነስቼ ልክፈት ነው? ቁልፍ አልያዝኩም። ሳትይዝ ነው እንደ ሄድከው? በቃ ሌላ ጊዜ እሰጥሃለሁ እንድትገባ ከፍተህ። ምክንያቱም ከዚህ በኋላ ያው የኔ ማለት ያንተ ነው። እሺ ምን ላይ ነኝ ዛሬ? እሺ አይ ያው እንዴ እሺ ለማንኛውም ቶሎ ናችሁ እየጠበቅኩ ነው። እሺ ደርሻለሁ። 5 ደቂቃ ምናምን። እሺ ከ5 ደቂቃ በታች። እሺ 3 ደቂቃ ብቻ ነው የምሰጠው። እሺ አፍጥን። በቃ 2 ይሁንልኝ። እሺ ደረስክ ማለት ነው። እሺ በቃ ምትጎትተው ለምንድን ነው? እራስ አይደለም ተመስገን። ቁልፋ ላይ ዘንፈታ ቤት እናግባባለን። እንደው እሰጠዋለሁ ምን ከዚህ በኋላ የኔ ማለት እሱ ነው። ምን እንደዚህ ስል ለምን ጆሮዬን ጎተትከኝ? አይ በደንብ ስሚ ለማለት ነው የሚያወራውን። ኧረ እባክህ እየሰማሁ አልነበረም? ድብልብል። ለማንኛውም ስሚኝ ቅመም፣ አሁን ካሜራ ምናምን ይማርሽ በሏት። አሜን። ያኑርክ ብያለሁ እኮ አሜን። እና ፈታ አድርግሽ የምር ሳመምከኝ። ዛሬ ይኸው እናገኘው ልጅ